ሰላምና ጤና ለእናንተ ይሁን የቻናላችን ቤተሰቦች። ወደ ቤተ ክርስቲያን ስንሄድ የምናያቸው በርካታ ስርዓቶች አሉ። ለምሳሌ ለምን ጫማ አውልቀን እንገባለን? ለምንስ ወንዶች በቀኝ ሴቶች በግራ ይቆማሉ? ካህናቱስ ለምን የተለያዩ አልባሳት ይለብሳሉ? እነዚህን ሁሉ ነገሮች ዝም ብለው የተደረጉ ሳይሆን ስርዓተ ቤተ ክርስቲያን የሚባል እጅግ ጥልቅ መጽሐፍ ቅዱሳዊ እና መንፈሳዊ ሚስጥር ያላቸው መመሪያዎች ናቸው። ዛሬ በዚህ ቪዲዮ ስርዓተ ቤተ ክርስቲያን ማለት ምን ማለት እንደሆነ፣ መጽሐፍ ቅዱሳዊ መሰረቱ እና ዋና ዋና የስርዓት አይነቶች በዝርዝር እንመለከታለን። ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ አብራችሁን ቆዩ። በመጀመሪያ ስርዓት ማለት ምን ማለት ነው? ስርዓት ማለት ህግ፣ መመሪያ፣ አካሄድ ወይም ውበት ያለው አሰራር ማለት ነው። ስርዓተ ቤተ ክርስቲያን ስንል ደግሞ አማኞች በእግዚአብሔር ቤት ውስጥ እንዴት መኖር፣ እንዴት ማምለክ፣ እንዴት መገልገል እንዳለባቸው የሚደነግግ መለኮታዊ እና ሐዋርያዊ መመሪያ ነው። ታላቁ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 40 ላይ ነገር ሁሉ በምግባርና በስርዓት ይሁን በማለት አስተምሯል። እግዚአብሔር የስርዓት አምላክ እንጂ የግርግር አምላክ አይደለም። ስርዓት በሌለበት ቦታ ሁሉ ሁከትና መፋለስ ይኖራል። ስለዚህ ስርዓተ ቤተ ክርስቲያን የቤተ ክርስቲያን ክብርና ውበት ጠብቆ ለማቆየት የሚያገለግል ትልቅ አጥር ነው። ስርዓት በሰው ፈጠራ የመጣ አይደለም፣ መለኮታዊ መሰረት አለው። በብሉይ ኪዳን እግዚአብሔር አምላክ ሙሴ ወደ ሲና ተራራ ባወጣው ጊዜ ስለ መቅደሱ አሰራር፣ ስለ ካህናቱ አለባበስ፣ ስለ መስዋዕቱ አቀራረብ እጅግ ጥቃቅን ነገሮች ሳይቀር በስርዓት አሳይቶታል። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ስርዓትን ሰርቷል። ለምሳሌ ሐሙስ ማታ የደቀ መዛሙርቶቹን እግር ባጠበ ጊዜ የትህትናን ስርዓት አሳይቷል። አሁን ደግሞ በቤተ ክርስቲያናችን ውስጥ ዘወትር የምናያቸውን አራቱን ዋና ዋና ስርዓቶች እና ውስጣዊ ሚስጥራቸውን እንመለከታለን። አንደኛ፣ ጫማ አውልቆ መግባት። ወደ ቤተ ክርስቲያን ስንገባ ጫማ የምናወልቀው እግዚአብሔር አምላክ ሙሴን የቆምክባት ስፍራ የተቀደሰች ምድር ናትና ጫማህን ከእግር አውልቅ ስላለው ነው። ቤተ ክርስቲያንም የእግዚአብሔር የክብሩ መገለጫ መሆኗ በንጽህናና በክብር እንገባለን። ሁለተኛ፣ የወንዶችና የሴቶች መለያየት። በቅዳሴና በጸሎት ጊዜ ወንዶች በቀኝ ሴቶች በግራ በኩል ይቆማሉ። ይህ ስርዓት በመቅደስ ውስጥ ምንም አይነት የሥጋ ሐሳብ ሳይኖር ልብ ሙሉ በሙሉ ወደ እግዚአብሔር ብቻ እንዲሰበሰብ የሚያደርግ የመንፈሳዊ ጸጥታ ስርዓት ነው። ሶስተኛ፣ የካህናት አልባሳት። ካህናት በቅዳሴ ጊዜ ልዩና ያሸበረቁ ልብሶችን ይለብሳሉ። ይህ ስርዓት የሰማያዊ መላእክት ክብርና ግርማ የሚያሳይ ሲሆን ካህኑ ያንን ልብስ ሲለብስ ስጋዊ ማንነቱን ትቶ መለኮታዊ አገልግሎት ውስጥ መቆሙን ያመለክታል። አራተኛ፣ ዕጣን ማጠንት። በጸሎት ጊዜ ዕጣን ይጤሳል። ይህ ጥቅሱ በራእይ 8 ከቁጥር 4 ላይ እንደተጻፈው የዕጣኑን ጢስ ከቅዱሳን ጸሎት ጋር በታቀበው መልአክ እጅ ወደ እግዚአብሔር ፊት ወጣ እንደሚለው ጸሎታችን ወደ እግዚአብሔር የማረጉ ምልክት ነው። አሁን ደግሞ ብዙዎች ልናስተውላቸው የሚገቡ ወንዶችም ሆነ ሴቶች በቤተ ክርስቲያን ውስጥ ማድረግ የማይገባቸው መንፈሳዊ ክልከላዎችን እንመለከታለን። እነዚህ ስርዓቶች የተሰሩት ሰውን ለማጥበብ ሳይሆን የእግዚአብሔር ቤት ቅድስና ለመጠበቅ ነው። በመጀመሪያ የወንዶች ክልከላዎችን ስንመለከት፣ አንደኛው ራስን አለመሸፈን፣ ባርኔጣ ወይም ቆብ አለማድረግ። ወንዶች ወደ ቤተ ክርስቲያን ሲገቡ ባርኔጣ፣ ቆብ ወይም ማንኛውንም የራስ ልብስ ማውለቅ አለባቸው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 4 ላይ ራሱን ተሸፍኖ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል በማለት አስተምሯል። የወንድ ልጅ የራሱ ክብር ክርስቶስ መሆኑን በጸሎት ጊዜ ራሱ መግለጥ አለበት። ሁለተኛ፣ ያለ ማዕረግ ወደ መቅደስ አለመግባት። ማንኛውም ተራ ምዕመን ወንድ ቢሆን እንኳን የክህነት ወይም የድቁና ማዕረግ ሳይኖረው ወደ ቅድስተ ቅዱሳን መቅደስ ውስጥ መግባት በፍጹም አይፈቀድለትም። አሁን ደግሞ በመቀጠል የሴቶችን ክልከላዎች እንመለከታለን። በመጀመሪያ፣ ራስን ሳይሸፍኑ አለመግባት። ሴቶች ወደ ቤተ ክርስቲያን ሲገቡ ራሳቸውን፣ ጸጉራቸውን በትልቅ ነጣ ያለ ሻሽ ወይም ነጠላ መሸፈን አለባቸው። በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 5 ላይ ራሷ ሳትሸፍን የምትጸልይ ሴት ሁሉ ራሷን ታወርዳለች ይላል። ይህ ትህትና እና የመላእክት ክብር ምልክት ነው። ሁለተኛ፣ በደም ጠባይ በወር አበባ ጊዜ ወደ ቤተ ክርስቲያን አለመግባት። ሴቶች በወር አበባ ጊዜያቸው በሕጋዊ
ሕግ ከተፈጥሮ ዑደት ጋር ተያይዞ ደም ስለሚፈሳቸው በዚያ ሳምንት በቤተ ክርስቲያን ቅጥር ግቢ ውስጥ አይገኙም። ቅዱስ ቁርባንም አይቀበሉም። ይህ ስርዓት የመጣው ከብሉይ ኪዳን የንጽህና ሕግ ጀምሮ በሐዋርያው መጽሐፍት የተረጋገጠ ጥንታዊ ስርዓት ነው። አሁን ደግሞ ለሁለቱም እኩል የሚሰሩ ጥብቅ ክልከላዎችን እንመለከታለን። በመጀመሪያ የማይገባ አለባበስ ስርዓተ ልብስ። ወንዶች ቁምጣ፣ ቲሸርት ወይም የተቀደደ ጂንስ ለብሰው፣ ሴቶች ደግሞ ሰውነትን የሚያሳይ ጥብቅ ልብስ አጭር ቀሚስ ወይም ሱሪ ለብሰው መግባት የተከለከለ ነው። ወደ ንጉሥ ፊት እንደሚቀርብ ሰው ሁለቱም ወገኖች ረጅምና ሰፊ በተለይ ነጭ ልብስ መልበስ አለባቸው። ሁለተኛ ማውራትና ስልክ መጠቀም። በቅዳሴና በጸሎት ሰዓት እርስ በእርስ ማውራት፣ መሳሳቅ ወይም ስልክ መነካካት በፍጹም አይፈቀድም። ቦታው የእግዚአብሔር ቃል የሚሰማበት እንጂ የሥጋ ሐሳብ የሚንሸራሸርበት ቦታ አይደለም። ሶስተኛ ንጹሕ ሳይሆኑ መምጣት። ባለትዳሮች የሥጋ ፈቃዳቸውን በፈጸሙ ማግስት ሳይታጠቡና ሳይነጹ ወደ ቤተ ክርስቲያን ቅጥር ግቢ ውስጥ መግባት ስርዓቱ አይፈቅድላቸውም። እሺ፣ ስርዓትን መጠበቅ ለእኛ ምን ጥቅም አለው? አንደኛ አንድነትን ይሰጣል። በዓለም ዙሪያ ያሉ ኦርቶዶክሳውያን ሁሉ በአንድ አይነት ስርዓት ሲጸልዩ ፍጹም አንድነትና ስምምነት ይፈጥራል። ሁለተኛ መንፈሳዊ ፍርሃትን፣ ክብርን ያስተምራል። ስርዓት ባለበት ቦታ ሁሉ እግዚአብሔርን መፍራት፣ ማክበር ይኖራል። በዘፈቀደ ከመኖር ይጠብቀናል። ሶስተኛ የእምነት ጠባቂ ነው። ስርዓት ከትውልድ ወደ ትውልድ ሳይበረዝ የሚተላለፍ የእምነታችን አጥር ነው። ስርዓት ሲፈርስ እምነትም አብሮ አደጋ ላይ ይወድቃል። ውድ ተመልካቾቻችን፣ ስርዓተ ቤተ ክርስቲያን ውበታችን፣ ክብራችን፣ ወደ እግዚአብሔር የምንደርስበት መንፈሳዊ መሰላል ነው። የቤተ ክርስቲያን ስርዓት አውቆ መጠበቅ የእያንዳንዱ ክርስቲያን ድርሻ ነው። ዛሬ ያቀረብላችሁን መረጃ ስለ ስርዓተ ቤተ ክርስቲያን ያላችሁን እውቀት እንዳሳደገው ተስፋ እናደርጋለን። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ከእነዚህ ስርዓቶች መካከል ይበልጥ ውስጣዊ ሚስጥሩ የሳባችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ። አምላክ እግዚአብሔር ከሁላችን ጋር ይሁን። ቸር ሰንብቱ።